ወደ ጦርነት እንዳያመራ የተፈራው የሱዳንና የኢትዮጵያ ሹክቻ። ሰላም የሆርን አክሲስ ቤተሰቦች፣ በዛሬው የምስራቅ አፍሪካ የጂኦፖለቲካ ትንታኔያችን በጦርነት እየተናጠች ባለችው ጎረቤት ሀገር ሱዳንና በኢትዮጵያ መሃል የተፈጠረውን ጦር ለመማዘዝ የቀረበ ሹክቻ በዝርዝር እናያለን። ቻናላችንን ላይክ እና ሰብስክራይብ በማድረግ ተደራሽነታችንን ለማስፋት እንዲያግዙ የአክብሮት ግብዣችን ነው። አስከፊው የሱዳን የእርስ በርስ ጦርነት በፈረንጆቹ አቆጣጠር አፕሪል 15 2023 በካርቱም ነው የተጀመረው። ጦርነቱ የተነሳው በሁለቱ ዋና ተቀናቃኝ ኃይሎች ማለትም በጀነራል አብዱል ፈታህ አልቡርሃን የሚመራው የሱዳን ጦር ሱዳኒዝ አርምድ ፎርስስ እና በሞሐመድ ሐምዳን ደጋሎ ሄሜቲ የሚመራው የሱዳን ፈጥኖ ደራሽ ኃይል ወይም ራፒድ ሰፖርት ፎርስ መካከል ነበር። የዚህ ጦርነት ዋና ምክንያት የነበረው በፈረንጆቹ 2019 በተነሳው ህዝባዊ ተቃውሞ ከስልጣን ከተወገዱት ፕሬዝዳንት ኦማር አልበሺር በኋላ የተቋቋመው የሲቪል ወታደራዊ ሽግግር ምክር ቤት ውስጥ የተፈጠረው የኃይል ግጭት ነው። ይህንንም ተከትሎ በኦክቶበር 2021 ወታደራዊ መሪዎች ኩ በማድረግ የሀገሪቱን የስልጣን የበላይነት ጠቅልለው በእጃቸው ማስገባት የቻሉ ቢሆንም ሀገሪቱን ወደ እልቂት ያስገባውን ጦርነት ያዋለደው ግን የሱዳን ፈጥኖ ደራሽ ኃይል አርኤስኤፍ ወደ ብሔራዊ ጦር እንዴትና መቼ ይካተት የሚለው ጉዳይ ነበር። ጀነራል አብዱል ፈታህ አልቡርሃን በቀላሉ የፈጥኖ ደራሽ ኃይሉን ወደ ዋናው የሱዳን ጦር ይካተት በሚል ሰበብ የሄሜቲን ጦር በመበተን ሰውየውን ከስልጣን ፉክክር ጨዋታ ለማስወጣት ዓላማቸው አድርገው ነበር። ነገር ግን በወርቅና ግመል ንግድ የሚታወቁትና ለቀድሞ የሱዳን ፕሬዝዳንት ኦማር አልበሺር ያደላሉ ተብሎ የሚታሙት ሄሜቲ ግን ይህንን ቁማር ቀድሞ አውቀውት ነበርና በሐሳቡ በፍጹም ሊስማሙ ባለመቻላቸው ይህ የኃይል ትግል በ2023 ኤፕሪል ወደ ሙሉ ጦርነት ተለወጠ። በዚህም እንደ ዳርፉር ያሉ ግዛቶች ክፉኛ ወድመዋል። ለመሆኑ በዚህ ጦርነት ውስጥ እነማን እጃቸውን አስገብተዋል? ቀዳሚዋ ግብጽ ስትሆን ለሱዳን ብሔራዊ ጦር ድጋፍ ትሰጣለች። ምክንያቶቿም የድንበር ደህንነቷን ማስጠበቅ፣ በናይል ውሃ ጉዳይ ጀነራል አብዱል ፈታህ አልቡርሃን ለግብጽ ያለው ወገንተኝነትና ኢትዮጵያ ላይ ተጽዕኖ መፍጠር ናቸው። ቀጣዩ ሀገር ዩናይትድ አረብ ኤሚሬትስ ስትሆን ከፈጥኖ ደራሽ ኃይሉ ጋር ግንኙነት እንዳላት በብዙ ምርመራዎች ስሟ ይነሳል። ለዚህም እንደ ምክንያት የሚወሰዱት የወርቅ ንግድ ፍላጎቷ፣ የቀይ ባህር ስትራቴጂክ ፍላጎቶቿን ማስጠበቅና ክልላዊ ተጽዕኖዋን ማስፋት ናቸው። ሳውዲ አረቢያ ደግሞ ለመደበኛ የመንግስት ተቋማት ጎን ተሰልፋ በፓኪስታን በኩል አድርጋ በእጅ አዙር ለሱዳን ጦር የ1.5 ቢሊዮን ዶላር የጦር መሳሪያ ለመሸመት ሩጫ ላይ ትገኛለች። በሌላ በኩል ደግሞ ልክ እንደ ኢትዮጵያ ሁሉ ራሷን ገለልተኛ በማስመሰል የሰላም ውይይቶችንም አስተናግዳለች። በሩሲያ በኩል እንደ ሌሎቹ በግልጽ ለአንዱ ተዋጊ አካል የመንግስት ድጋፍ ባይገለጽም የፈጥኖ ደራሽ ኃይሉን በመደገፍ ትታማለች። ዋግነር የሚባለው የሩሲያ የግል ተዋጊዎች ቡድን በፈጥኖ ደራሽ ኃይሉ ወገንና የዩክሬን ልዩ ኃይሎች ደግሞ ራሳቸውን እንደ ግል ተዋጊ በማስመሰል ከሱዳን ጦር ጎን ተሰልፈው እንደሚዋጉ የተለያዩ ማስረጃዎች ሲወጡ ቆይተዋል። ኢትዮጵያ በድንበር ደህንነትና በክልላዊ ሚዛን ምክንያት የሱዳን ጦርነት በጥልቅ ስትከታተልና የጎላ የሽምግልና ሚና ስትጫወት የቆየች ቢሆንም ከቅርብ ጊዜ ወዲህ ግን ፈጥኖ ደራሽ ኃይሉን በመደገፍና በግዛቷን ማሰልጠኛ ካምፕ በመገንባት እየታማች ትገኛለች። ኢትዮጵያ ይህ ሁሉ ተሳታፊ አይኗ ስር ግዙፍ ጦርነት አቀጣጥሎና ጎራ ለይቶ ካራ እያቀበለ ጉዳዩን በዝምታ ትመለከታለች ማለት ዘበት ነው። ለመሆኑ የኢትዮጵያን ሚና ከሽምግልና በላይ ወደ ቀጥታ ተሳትፎ ሊመሩ የሚችሉ ምክንያቶች ምንድን ናቸው? የመጀመሪያው የሱዳን ጦር ለግብጽ ያለው ወገንተኝነት ነው። በተደጋጋሚ በተካሄዱ የታላቁ ህዳሴ ግድብ ድርድሮች ላይ ከምክንያታዊነትና የሱዳንን ህዝብ ጥቅም ከማስጠበቅ ይልቅ በግልጽ ለግብጽ ያደላ የጸረ ኢትዮጵያ አቋም ሲያራምድ ቆይቷል። ሁለተኛው ጉዳይ የሱዳን ጦር በተደጋጋሚ ኢትዮጵያን ወደ ግጭት ለማስገባትና ውዝግብ የሚነሳበትን የኢትዮጵያ ሉዓላዊ ግዛት አካል የሆነውን የአልፋሽጋ አካባቢን በኃይል ለመቆጣጠር ያሳየው ፍላጎት ብሎም ትንኮሳ ነው። ጦሩ የኢትዮጵያ መከላከያ ሰራዊት በትግራይ ግጭት ወቅት ድንበሩን ዘግቶ እንዲጠብቅ ከሱዳን ጦር ጋር መግባባት ላይ ደርሶ አብዛኛውን ጦር ወደ ሰሜን ግንባር ሲያዘምት፣ የሱዳን ጦር ግን በክህደት አጋጣሚውን ተጠቅሞ የአልፋሽጋን አካባቢ በኃይል ወሮ ይዟል። ከዚያም አልፎ በአየርና በምድር የህወሓትን ጦር ሲያስታጥቅ ቆይቷል። ሶስተኛው ምክንያት ደግሞ የህወሓቱን አርሚ 7 ጦር ክፍል ሱዳን አስጠልላና ከቀላል እስከ ከባድ መሳሪያ አስታጥቃ ከሱዳን ጦር ጎንና ከፈጥኖ ደራሽ ኃይሉ ተቃርኖ እንዲዋጋ ማድረጓ ሲሆን ከዚህም በላይ ይህ አርሚ 7 የተባለ ጦር አሁን ሊነሳ ይችላል የተባለውን የሰሜን ኢትዮጵያ ግጭት ከተጀመረ ለመሳተፍ በተጠንቀቅ ላይ እንዳለ የተለያዩ
የተለያዩ ዘገባዎች እየወጡ ይገኛሉ። የመጨረሻው ምክንያት ደግሞ ግብጽ በሱዳን ጦርነት ውስጥ ያላት ቀጥተኛ ተሳትፎ ነው። ግብጽ በደቡባዊ ክፍሏ በእርሻ ማሳዎች መካከል በሚስጥር ካስገነባቸው የጦር ሰፈር እየተነሱ የፈጥኖ ደራሽ ኃይሉን የሚደበድቡ ድሮኖች ማሰማራቷ፣ ለሱዳን ጦር ቀጥተኛ የመሳሪያና ስልጠና ድጋፍ መስጠቷ እንዲሁም በጦርነት ውስጥ የሚታመንላትንና በኢትዮጵያ ላይ ጠላትነት ሚና የሚጫወተውን የሱዳን ጦር አግዛ የመሪነት ሚና መውሰዷ፣ ከዚያም አልፎ በሱዳን በኩል በእጅ አዙር እንደ ህወሓት ያሉ ተቃዋሚ ኃይሎችን ማስታጠቋ ለኢትዮጵያ ከበቂ በላይ የብሔራዊ ደህንነት አደጋዎችን ይደቅናል። ጦርነቱ በሱዳን ጦር ፍጹም የበላይነት ካለቀ ከዚህ በፊት የሱዳን ጦር ለግብጽ ጦር መስፈሪያ የሚሆን ቦታ ከኢትዮጵያ ድንበር አቅራቢያ ለመስጠት አስቧል በሚል ሲናፈሱ የቆዩ የደህንነት ምንጮችም እውን የመሆን እድላቸው ሰፊ ነው። ለዚህም ሲባል ኢትዮጵያ ብሔራዊ ደህንነቷንና ቀጠናዊ ጥቅሟን ለማስጠበቅ የምታደርጋቸው ሚስጥራዊና ግልጽ እርምጃዎች የሚጠበቁ ይሆናል። ለቆይታችሁ እያመሰገንን ቻናላችንን ላይክ እና ሰብስክራይብ በማድረግ እንዲሁም ለወዳጆ በማጋራት እንዲደግፉን በአክብሮት እንጠይቃለን። ፈጣሪ ኢትዮጵያና ሕዝቧን አብዝቶ ይባርክ። ሰላም ቆዩን።